በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቀድም አይኩተቶ ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ከሁሉም አስቀድሞ ሕያውና ቸሩ እግዚአብሔር አምላካችን በምህረቱና በረድኤቱ ብዛት ጠብቆ እስከዚህ ሰዓት ስላደረሰን ሁሉ ክብርና ምስጋና ከምድር እስከ አርያም ለዘላለማዊ ስሙ ይሆንልን። የተወደዳችሁና የተከበራችሁ በተለያየ ዓለም ሆናችሁ ይህንን መንፈሳዊ ዩቲዩብ ቻናል የምትከታተሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ አባቶቼ ካህናት፣ ስዩማነ እግዚአብሔር፣ ላይካነ ምስጢር፣ ወንድሞቼ ዲያቆናት፣ የእግዚአብሔር ቤተሰቦች፣ አባቶችና እናቶች፣ ወንድሞቼና እህቶቼ፣ የመንግስተ ሰማያት ምሳሌ አርአያ የሆናችሁ ሕፃናትም ጭምር በወደደን በቅዱስ እግዚአብሔር አምላካችን ስም እንደምን አላችሁ? በያላችሁበት ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን። ቅዱስ እግዚአብሔር አምላካችን በምህረቱ በቸርነቱ በየጊዜያቱ በየሰዓቱ ሁሉ ጠብቆ እስከዚህ ሰዓት ይህንን ብርሃን ይህንን ቀን ስላሳየን ሁሉ በድጋሜ ክብርና ምስጋና ለስሙ ይሆንልን። እንዲሁም ደግሞ አንቀጸ ብርሃን ሰዓሊተ ምሕረት ብለን የምንጠራት አማላጃችን ቅድስተ ቅዱሳን ድንግል ማርያም እግዚአብሔር አምላካችንን የወለደችልን አምላካችን እግዚአብሔር ያከበራት እመብርሃን ብለን የምንጠራት የብርሃን እናት ብለን የምንጠራት ወላዲት አምላክ እግዚአብሔር አምላካችን እንዳከበራት መጠን ክብርና ምስጋና ይድረሳት። እንዲሁም ደግሞ በመጽሐፍ ቅዱስ ላይ እንደተጻፈው ቅዱስ እግዚአብሔር አምላካችንም እንደተናገረው ኩኑ ቅዱሳነ እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ባለው ሕያው ቃል መሰረት ይህንን ቃል በሕይወታቸው የፈጸሙት ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን አባቶችና እናቶች እግዚአብሔር አምላካችን እንዳከበራቸው መጠን እንደየማዕረጋቸው ሁሉ ክብርና ምስጋና ይድረሳቸው። ይህንን አዲሱ ቻናል ቤተ ድምያኖስ ይሰኛል። ቤተ ድምያኖስ ማለት የግዕዝ ቃል ሲሆን የድምያኖስ ቤት የሚል ትርጉም ያለው ነው። ቤተ ድምያኖስ የሚለው ቃል ሁለት የግዕዝ ቃላትን አዋህዶ የያዘ የዩቲዩብ ቻናል መጠሪያ ነው። ቤተ አደረ ከሚለው የግዕዝ ቃል የተገኘ ሲሆን ቤት ማለት ማደሪያ፣ መኖሪያ የሚል ትርጉም አለው። ድምያኖስ የተባለ ደግሞ በ14ኛው ክፍለ ዘመን በኢትዮጵያ ሀገራችን ከተነሱ ቅዱሳን መነኮሳት አንዱ የሆኑት አባት ናቸው። ድምያኖስ ማለት ገብርኄር ብርሃነ ፀሐይ የሚል ትርጉም አለው። ገብርኄር ማለት ደግሞ በማቴዎስ ወንጌልም በምዕራፍ 25 ተጽፎ እንደምናገኘው ቸር አገልጋይ የሚል ትርጉም አለው። ስለዚህ ድምያኖስ ማለት ቸር አገልጋይ፣ የእግዚአብሔር አምላካችን አገልጋይ ማለት ነው። የእግዚአብሔር አምላካችን አገልጋይ የሆኑ ይህንን ቅዱስ አባት ደግሞ ብርሃነ ፀሐይም ተብለዋል። ብርሃነ ፀሐይ ማለት የፀሐይ ብርሃን ነው ማለት ነው። ምክንያቱም ለሰው ልጆች ብርሃን የሰው ልጆች ብርሃን ተብለው እንደተጠሩ በመጽሐፍ ቅዱስ ላይም በስፋት ተጽፎ እናገኘዋለን። በስራቸው ዓለምን ሁሉ የሚያበሩ ዞረው የእግዚአብሔር ወንጌልን የሚያስተምሩ ቅዱሳን፣ እነዚህ ቅዱሳን ብርሃን ተብለው ተጠርተዋልና። ስለዚህ ይህንን ቅዱስ አባታችን ድምያኖስ በ14ኛው ክፍለ ዘመን ከቤተ መንግስትና ከቤተ ክህነት ወገን የተወለዱ አባት ናቸው። ይህንን ቅዱስ አባታችን ድምያኖስ ሁለት ገድል አሏቸው። በእነዚህ ሁለት ገድላት ደግሞ ከልደታቸው እስከ ዕረፍታቸው ድረስ በስፋት ተጽፎ እናገኛለን። ይህንን ቅዱስ አባት በተለይ በመጽሐፈ ገድላቸው እንደተጻፈው
ዓለምን ሁሉ ዙረው ያስተማሩ አባት ናቸው። እንዲሁም ደግሞ በተለይ ሀገራችን ኢትዮጵያ ላይ ደግሞ ዞረው ሀገሪቱን በሙሉ ዞረው በአራቱ አቅጣጫ በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡብ አጠቃላይ ዞረው የክርስቶስ ወንጌልን ያስተማሩ ሐዋርያ፣ የክርስቶስ ወንጌልን ያስተማሩ ብርሃነ ፀሐይ የተሰኙ አባት ናቸው። ቅዱስ አባታችን ድሚያኖስ ታዲያ በመጽሐፈ ገድላቸውም እንደተዘገበው ዓለምን ሁሉ ዙረው ያስተማሩ በመሆናቸው ወደ ኢየሩሳሌም ወደ ግብፅም የሄዱ አባት ናቸውና መጽሐፈ ገድላቸውም ላይ እንዳስቀመጠው ከፋሌ ባሕር ብሎ አስቀምጦታል። ይህንን ቅዱስ አባት ሁለተኛ መጠሪያቸው ከፋሌ ባሕር ተብለው ይጠራሉ። ከፋሌ ባሕር ማለት ባሕርን የከፈለ ማለት ነው። እንደሚታወቀው በመጽሐፍ ቅዱስ ላይ እንደተጻፈ በኦሪት ዘጸአት ምዕራፍ 14 ከቁጥር 21 ላይ የተጻፈ ሕያው ቃል እናገኛለን። በዚህ ሕያው ቃል ላይ ሊቀ ነቢያት ቅዱስ ሙሴ አስቀድሞ ባሕርን እንደከፈለ በእግዚአብሔር ኃይል እጁን ዘርግቶ ባሕሩን እንደከፈለ እናገኛለን። ሊቀ ነቢያት ሙሴ በእግዚአብሔር ኃይል ባሕርን ከፍለዋል፣ እስራኤላውያንንም አሻግሯቸዋል። እንዲሁም ደግሞ ዳግማዊ ሙሴ የተሰኙ ቅዱስ አባታችን አቡነ ድሚያኖስ በ14ኛው ክፍለ ዘመን የተነሱ አባት ደግሞ የባሕረ ኤርትራ እንደከፈሉ ወደ እስራኤል በሚሻገሩበት ጊዜ ባሕረ ኤርትራ እንደከፈሉ ተጽፎ በመጽሐፈ ገድላቸው ተጽፎ ይገኛል። ይህንን ቅዱስ አባት ብዙ ታሪክ ሰርተዋል፣ ብዙ ተአምራትን አድርገዋል። ብዙ ሰዎችንም ወደ እግዚአብሔር መንገድ መልሰዋል። እንዲሁም ደግሞ የተለያዩ ገዳማትን ገንብተዋል፣ መስርተዋል። የተለያዩ ልጆችን የምንኩስና ሕይወት ሰጥተዋል። በተለይ ቅዱስ አባታችን ድሚያኖስ የተወለዱበት ቦታ በኤርትራና በትግራይ አዋሳኝ ቦታ ላይ ሐማሴን ወይም ደግሞ የተለየ ቦታው ደግሞ አዲቡር ተብሎ የሚጠራ ቦታ ላይ ነው፣ ልዩ ቦታ ላይ ነው። ስለዚህ የቅዱስ አባታችን ድሚያኖስ በዚያች ቦታ ላይ በዚች አዲቡር የተባለ ቦታ ላይ መደባይ ታብር መስቀል ክብራ የተባለ ቦታ አለና በዚያው ቦታ ላይ ደግሞ ትልቅ ገዳም አላቸው። ራሳቸው የመሰረቱት ገዳም ነው፣ ራሳቸው የገነቡት ገዳም። እንዲሁም ደግሞ በመቃብራቸው ቦታ ላይ ባረፉበት ቦታ ላይም ደግሞ ደብረ ኃይላት የተባለ ቦታ ላይ ይህንን ደብረ ኃይላት የተባለ ቦታ በአክሱም ዞን የሚገኝ ውስጥ የሚገኝ ሲሆን አሕፈሮም ተብሎ በሚጠራ ቦታ ላይ ደብረ ኃይላት የተባለ ልዩ ቦታ ተራራ ስር በተራራ ስር የሚገኝ ትልቅ ገዳም አላቸው። ይህንን ቅዱስ አባት እረፍታቸውም አጽማቸውም ያለውም በዚያ ቦታ ላይ ነው። ስለዚህ ይህንን ቅዱስ አባት በዚያ ቦታ ላይ በስፋት በተለይ ገድላቸውም ሁለት መጽሐፈ ገድል ያላቸውም እዚያው ላይ ነው። በዚህ በተራራ ስር በሚገኘው ደብረ ኃይላት ወይ ደግሞ ቤተ ኃይላት ተብሎ የሚጠራ ይህንን ቤተ ኃይላት ወይም ደግሞ ደብረ ኃይላት የሚለው ስምም መጽሐፈ ገድላቸው ላይ በስፋት የሚተነትልን ያስቀመጠልን ነው። ስለዚህ እዚያ ውስጥ ላይም ይገኛል ማለት ነው። የእግዚአብሔር ቤተሰቦች ይህንን ሕያው ቃል የምትሰሙ፣ ስለዚህ ይህንን ቅዱስ አባታችን ድሚያኖስ ታሪካቸውን እንዳይረሳ ታሪካቸውንም ደግሞ ለልጆች እንዲተላለፍ በሚል ይህንን መንፈሳዊ ዩቲዩብ ቻናል ደግሞ ቤተ ድሚያኖስ በሚል ስያሜ ተሰይመዋል። ምክንያቱም የቅዱሳን አባቶቻችን ታሪክ ለትውልድ ለማስተላለፍ ይህንን መንፈሳዊ ዩቲዩብ ቻናልም በዚያው ስም በስማቸው ተሰይመዋል ማለት ነው። በዚህ መንፈሳዊ ዩቲዩብ ቻናል በተለይ መንፈሳዊ ትምህርት የነፍሳችንና የስጋችን ምግብ የሆነውን መንፈሳዊ ትምህርት በተጨማሪም ደግሞ የተለያዩ ቋንቋዎችን ከግዕዝ ቋንቋ የሀገራችን ልዩ ቋንቋ ነውና ከሱ ጨምሮ ብዙ ነገሮችን እንማማራለን። ስለዚህ እናንተም ሳብስክራይብ እያደረጋችሁ እንድታሳድጉት መንፈሳዊ ጥሪዬን አቀርባለሁ። ይህንን ቅዱስ አባት ብርሃነ ፀሐይ ወይ ደግሞ ገብርኄር ቸር አገልጋይ ተብለዋልና ቸር አገልጋይም ናቸው። ይህንን ድሚያኖስ ቸር አገልጋይ ነው። እናንተ የዓለም ብርሃን ናችሁ ይላል መጽሐፉና ወንጌለ ማቴዎስ ምዕራፍ 5 ከቁጥር 14 ላይ አንትሙ ውእቱ ብርሃኑ ለዓለም ያለው ነውና ይህንን ቅዱስ አባት ደግሞ የዓለም ብርሃን ሆነዋል። የዓለም ብርሃንነታቸው ደግሞ ዞረው የክርስቶስን ወንጌል በሀገራችን ኢትዮጵያ ብቻ ሳይሆን ዓለምን ሙሉ ዞረው ያስተማሩ እስከ እስራኤል ድረስ ሄደው ወንጌልን ያስተማሩ አባት በመሆናቸው ነው። በተለይ ይህንን ቅዱስ አባት ድሚያኖስ ከምንኩስና ሕይወታቸው ባሻገር ጳጳስም እንደነበሩ መጽሐፈ ገድላቸው ላይ ያስቀምጥልናል። ምንኩስና ከቅዱስ አባታችን አቡነ አብሳዲ እንደተቀበሉ ወደ እስራኤል ሀገር ሄደው ደግሞ እንዲሁም ደግሞ እዚያው ላይም ጵጵስና ተሽመው ወደ ሀገራችን ኢትዮጵያ እንደተመለሱ መጽሐፈ ገድላቸው ላይ ይነግረናል። እና
የዚህን ቅዱስ አባታችን ድሚያኖስ ታሪክ እና ሌሎችም የቅዱሳን አባቶቻችን በተለይ በ14ኛ ክፍለ ዘመን ላይ የነበሩ ብዙ ቅዱሳን ነበሩና እሱንም በማያያዝ ያሉትን ሀገራችን ላይ የተነሱ ቅዱሳንን በሌላ ሀገር ላይ ያሉት ቅዱሳንን በማያያዝ በዚህ መንፈሳዊ ዩቲዩብ ቻናል የምንማማር ይሆናልና ሁላችንንም እየተከታተልን መንፈሳዊ ቻናሉ ማሳደግ ይኖርብናል። የእግዚአብሔር ቤተሰቦች በያላችሁበት ሁሉ ፍጹም የክርስቶስ ሰላም ከእናንተ ጋር ይሁን። በያላችሁበት ሁሉ ሰላማችሁ ይብዛ። ስላስተማረን ስለመከረን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነና የተባረከ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ማርያም ወለመስቀሉ ክቡር አሜን። ይቆየን።